አዲስ ህግ ወጥቷል። የግል የመኖሪያ ቤት የዲዛይን ስታንዳርዶችን በተመለከተ እነዚህን ስታንዳርዶች ካላሟላችሁ የግል የመኖሪያ ቤት ግንባታ ማድረግ አትችሉም። የክፍሎቹን ስታንዳርድ በተመለከተ ማንኛውም የመኖሪያ ቤት የክፍል ስፋት ከ6 ካሬ ሜትር ማነስ የሌለበት ሲሆን የየትኛውም ግድግዳ ወርዱ ደግሞ ከ2 ሜትር ማነስ አይችልም ይላል። ሆኖም የመጸዳጃ ቤት የልዩ አገልግሎት አይነት ያላቸውና በሚገጠምላቸው መሳሪያ ባህሪ ስፋታቸው የሚወሰን ክፍሎች ከ6 ካሬ ሜትር ስፋትና ከ2 ካሬ ሜትር ወርድ አንሰው ሊሰሩ ይችላሉ ይላል። ሌላው ማንኛውም የመኖሪያ ቤት ህንፃ ከወለል እስከ ኮርኒስ ያለው አነስተኛው የክፍል ቁመቱ ከ2 ሜትር ከ50 በታች መሆን እንደሌለበት በዚህ መመሪያ ላይ ተቀምጧል። ሌላው ስላሽ ኮርኒስ ላላቸው የመኖሪያ ቤት ክፍሎች ሰው ሲጠጋበት በሚችልበት በዝቅተኛው በኩል ያለው የክፍል ቁመቱ ከ2 ሜትር ማነስ የለበትም ይላል። መኝታ ክፍልን በተመለከተ ለአንድ ሰው 6 ካሬ ሜትር ሲሆን እንደ ሳሎን የሚያገለግል ከሆነ ደግሞ ከ12 ካሬ ሜትር ማነስ የለበትም። ተካፋች ስታንዳርድን በተመለከተም ማንኛውም ተካፋች ከይዞታ ወደ ውጭ መከፈት አይችልም ይላል። ወደ ግቢ መግቢያ ቢያንስ ለመኖሪያ 3 ሜትር መጠበቅ ይኖርበታል ይላል መመሪያው። የመጸዳጃና ባልኮኒ የበር ስፋት ከ70 ሳንቲሜትር እንዲሁም ቁመቱ ከ2 ሜትር ከ10 ሳንቲሜትር ማነስ የለበትም ይላል። ሌላው የመተላለፊያ ስታንዳርድ ወይም ደረጃና ኮሪደሮችን በተመለከተ እንደዚሁ በዚህ መመሪያ ላይ ተቀምጧል። ማንኛውም የመኖሪያ ቤት ኮሪደርና የውስጥ ደረጃዎች ከ90 ሳንቲሜትር ማነስ የለባቸውም ይላል። በአንድ ተከታታይነት ባለው የመውጫ ደረጃ የተለያዩ የመርገጫ ስፋት ወይም የመወጣጫ ከፍታ መጠን መጠቀም አይቻልም። ሆኖም ወደ ውሃ ማጠራቀሚያ ገንዳ ወይም ወደ ማሽን ክፍል ወይም ተመሳሳይ አገልግሎት ለዋሉ ክፍሎች የሚያደርስ ደረጃ ከሆነ ከተጠቀሰው መጠን የተለየ ሊሆን እንደሚችል በዚህ መመሪያ ተደንግጓል። ማንኛውም የመኖሪያ ቤት የውስጥ ደረጃዎች ስፋት ከ25 ሴንቲሜትር ማነስና የደረጃዎች ቁመት ደግሞ ከ18 ሴንቲሜትር መብለጥ እንደሌለበት በዚህ መመሪያ ተቀምጧል። ሌላ በመመሪያ የተጠቀሰው በርና መስኮቶችን በተመለከተ ነው። ብርሃን የሚያስገባ ተካፋች ስፋት ከክፍሉ ለወለል ስፋት ቢያንስ 15% መሆን አለበት ይላል። የበሩ ስፋት ደግሞ የተጣራ 80 ሴንቲሜትር እና ቁመቱ ደግሞ 2 ሜትር ማነስ የለበትም ይላል። የፊት መስታወት አይነት ወይንም ተመሳሳይ ውጤት እንዲኖረው የተደረገ መስታወት ለግንባታ የውጭ አካል አገልግሎት መጠቀም እንደማይቻል በዚህ መመሪያ ተደንግጓል። ለመኖሪያ አገልግሎት ለሚውል ህንፃ ዋና መግቢያ በር ስፋቱ ደግሞ ከ1 ሜትር ከ20 ማነስ እንደሌለበት በዚህ መመሪያ ተደንግጓል። የኩሽና የሳሎንና የመኝታ ክፍል የበር ስፋት ከ90 ሳንቲሜትር ቁመቱ ደግሞ ከ2 ሜትር ከ1 ሴንቲሜትር ማነስ እንደሌለበት በዚህ መመሪያ ተቀምጧል። የባልኮኒ ስታንዳርድን በተመለከተም የባልኮኒ መደገፊያ የፍርግርጉ ስፋት ከ0.11 ሜትር መብለጥ የለበትም ይላል። መደገፊያው ቁመቱ ደግሞ ከ1 ሜትር ከ5 ሴንቲሜትር ማነስ እንደሌለበት ነው የተቀመጠው። የሳኒተሪ ስታንዳርድ፣ ኤሌክትሪካል ስታንዳርድ፣ የአጥር ስታንዳርዶችን በተመለከተ በዚህ መመሪያ ተቀምጧል። የሳኒተሪ ስታንዳርድን በተመለከተ የመኖሪያ ቤት መጸዳጃ ከመጣጠቢያ ጋር አብሮ መዘጋጀት እንዳለበት ተቀምጧል። ኤሌክትሪካል ስታንዳርዱን በተመለከተ መብራቶቹ ህንፃው ሊሰጠው ከታሰበው አገልግሎት አንጻርና የክፍሎቹ አቀማመጥ በቂ የብርሃን አቅርቦት ሊኖረው ይገባል ይላል። ማንኛውም የኤሌክትሪክ እቃ ዲዛይኑ ባዘጋጀው ባለሙያ በሚመለከተው አካል ማለት ነው ተቀባይነት ሊኖረው ይገባል ይላል። የአጥር ስታንዳርዱን በተመለከተ የመኖሪያ ቤቱን ማለት ነው የአጥር ከፍታ የሚለካው ከተፈጥሮ የምድር ወለል ጀምሮ እንደሆነ በሁለት አዋሳኞች መካከል የሚገነባው አጥር ከፍተኛው የግንባታ ቁመት 2.5 ሜትር መብለጥ እንደሌለበት፣ ከውስጥ ለውስጥ መንገድ የሚዋሰን አጥር ወደ ውስጥ በማያሳይ ቁስ ወይንም ግንብ የተሰራ ቁመቱ ለመኖሪያ 1 ሜትር ከ50 ለድርጅት ደግሞ 90 ሳንቲሜትር መሆን እንዳለበት፣ ሆኖም ለመኖሪያ ቢያንስ 75% ወደ ውስጥ በሚያሳይ ቁስ እስከ 2 ሜትር ከፍ ማድረግ ይቻላል ይላል። ውስጥ ለውስጥ
ወይ ውጪ ለሆነ መንገድ ደግሞ ባለይዞታው ከዋናው መንገድ በኩል በሚዋሰነው ድንበር ላይ የሚገነባው አጥር ከፍታ ለመኖሪያ ከሆነ 70 ሳንቲሜትር ሆኖ ቢያንስ 75% ወደ ውስጥ በሚያሳይ ቁስ እስከ 1 ሜትር ከ50 ከፍ ማድረግ ይቻላል። ለቢሮና ለሌሎች የንግድ ተቋማት ደግሞ 70 ሳንቲሜትር፣ ለማምረቻ ማከማቻና ማህበራዊ ተቋማት ደግሞ 80% ወደ ውስጥ በሚያሳይ ቁስ በመገንባት እስከ 1 ሜትር ከ50 ከፍ ማድረግ ይቻላል ይላል። ለኤምባሲዎችና ለዲፕሎማት ተቋማት ደግሞ እስከ 2 ሜትር ከ50 በድፍን ቁስ መስራት የሚቻል ሲሆን ተቋሙ በሚያቀርበው የደህንነት መጠበቂያ ዘዴ ምርጫ እስከ 3 ሜትር ከፍታ መሸፈን ይቻላል ይላል። ለአጥር የተከለለ እጽዋት ቅርንጫፍ ወይም ሌላ አካል ከይዞታ ውጭ ወደ መንገድም ሆነ አዋሳኝ ማለፍ እንደሌለበት ተደንግጓል። ቁመቱም ለአጥር ከተፈቀደው ከፍታ በላይ መሆን አይችልም ይላል። ሌላው ለአካል ጉዳተኞች የሚደረጉ ዝግጅቶችን በተመለከተ ስታንዳርድ ተቀምጦለታል። ማንኛውም የህዝብ መገልገያ ህንፃ ለአካል ጉዳተኞች ተደራሽ በሚሆን መልኩ መገንባት ወይም አካል ጉዳተኞችን ተደራሽ ለማድረግ የሚያስችሉ የተመቻቹ ሁኔታዎች ሊሟሉለት እንደሚገባ ተቀምጧል። ማንኛውም የህዝብ መገልገያ ህንፃ ለአካል ጉዳተኞች ተደራሽ እንዲሆን ከህንፃ አዋጁና ደንብና መመሪያ እንዲሁም ከኢትዮጵያ ስታንዳርዶች ጋር የተገናዘበ መሆን እንዳለበት ነው የተቀመጠው።